የታየበት ጨዋታ ነው። አርሰናሎች በጣም በዚህ ጨዋታ መደሰት አለባቸው እና በራሳቸው መኩራት ነው ያለባቸው። ትልቅ 3 ነጥብ ነው ወደ አዲስ አመት ሲያመሩ ለመላው አርሰናል ደጋፊዎች ልዩ የአዲስ አመት ስጦታ ነው ብለን መውሰድ የምንችለው ይሄንን ድል። ምክንያቱም ከእንደ ብራይተን ካለ በሜዳው ሲጫወት እጅግ አስቸጋሪ የሆነ ተጋጣሚ በብዙ መልኩ እንደ ሌሎች ቡድኖች ስለመከላከል ብቻ አስበው ሳይሆን ትልልቅ ቡድኖች እንግዲህ ከዚህ በፊት ተመልክተናል። ማንቸስተር ሲቲን ባለፉት ጥቂት ጨዋታዎች ወደ እንግዲህ 20-30 ጨዋታዎች ብንመለከት በፖሴሽን የበለጠው ቡድን በሁለት አጋጣሚዎች ብራይተን እንደነበረ ተመልክተናልና በአውንታዊ በሆነ የጨዋታ መንገድ ተጋጣሚዎችን ክለቡን ሳይመለከት ተገዳድሮ የሆነ ነገር ይዞ መውጣት ከሚፈልግ ተጋጣሚ ጋር ያውም ከሜዳው ውጪ ተጉዘ በእንደዚህ አይነት ዝናባማ በሆነ አትሞስፌር ውስጥ አሸንፈ ሙሉ 3 ነጥብ ይዘ በዚህ መልኩ ማጠናቀቅ መቻል በራሱ እንደ ትልቅ ስኬት ነው የሚወሰደው። ምናልባት በትልቅነት ግን መነሳት የሚገባው ጉዳይ በመጀመሪያው አጋማሽ በብዙ መልኩ አርሰናል የተሻለ እንደነበረ ስናነሳ ነበር። ከኳስ ውጪ የነበራቸው ነገር እጅግ አስደናቂ እንደነበረ ስናነሳ ነበር። በሁለተኛው አጋማሽ ግን ያንን ነገር ማስቀጠል እንብዛም ሲችሉ አልተመለከትንም። እንግዲህ የትኛውም ቡድን ምናልባት ትልልቅ የምንላቸው ቡድኖች ማንቸስተር ሲቲም ሌሎች ባርሰሎና ሪያል ማድሪድም ሙሉ 90 ደቂቃ ጨዋታን ተቆጣጥረ ተጋጣሚን አስጨንቀ ላታሸንፍ ትችላለህ። በአንዳንድ አጋጣሚዎች ተጋጣሚ ብልጫ ወስዶብህ ሰፈር የምታረግባቸው ብልጫ ተወስዶብህ ወደ ራስ ሜዳ ተሰብስበህ የምትከላከልባቸው አጋጣሚዎች አሉ። እነዛን አጋጣሚዎች እንዴት ነው ዊዝስታንድ የምታረገው በእነዛ ቻሌንጆች ውስጥ እንዴት ነው ተቋቁመ የምትወጣው በሚለው ነገር ከተመለከት ነው አርሰናል በሁለተኛው አጋማሽ በመጨረሻዎቹ 20-25 ደቂቃዎች ግን የነበረው የመከላከል ነገር መሻሻል የሚፈልግን ሆኖ ነው የተመለከትነው። ብራይተን ዘግይቶም ቢሆን እንግዲህ ቡድኑ በተለይ ቼልሲን ሲያሸንፍ ሌሎች እንግዲህ ከሊቨርፑል ጋር 3-አቻ ሲወጣ የብራይተን የግራ ወገን ይሄ ስቱፒኒያን ያለበት ዛሬ ሞይሰስ ካይሴዶ ባይኖርም ካይሴዶ ከዛ በኋላ ከቼልሲው ጨዋታ ጀምሮ ሚቶማ ወደ መጀመሪያ ተሰላፊነት ደጋግሞ መምጣት ከጀመረ በኋላ ያለው ያ የግራ ወገን እዛ ጋር የሚኖሩ ኮምቢኔሽኖች የተጋጣሚ ተጫዋቾችን ማኒፑሌት የሚያደርጉበት መንገድ የቡድኑ ዋነኛ የማጥቂያ መሳሪያ እንደሆነ ተመልክተን ነበር። ዛሬ ዘግይተውም ቢሆን አንተም ስትለው እንደነበረው በጨዋታው ሂደት ሚቶማን በሁለተኛው አጋማሽ ነው ከ60 ከዛኛው ደቂቃ በኋላ ነው ይበልጥ ጨዋታ ውስጥ ኢንቮልቭ እያደረገ የተመለከትነው የነበርነውና በመጨረሻዎቹ ደቂቃዎች የብራይተን ያ የግራ ወገን ማጥቃት ባየለበት ጊዜ አርሰናል በብዙ መልኩ ሲቸገር ተመልክተናል። ያ ፓሲቭነት ኳስ የሚይዘው ሰው ላይ ጫና ማሳደር አለመቻል ከተከላካይ ጀርባ በሚደረጉ ሩጫዎች ቡድኑ የመከላከል መዋቅሩን እንዲያጣ አስገድዶት ነበረ። በዚህም አለበዛም ግን አርሰናል እጅግ ወሳኝ የሚባለውን 3 ነጥብ ይዞ መውጣቱ አጠቃላይ ለውድድር ዘመን እንደሚያደርገው ጉዞ ወሳኝ ድል ነው የሚሆነው። ማንቸስተር ሲቲ ዛሬ ነጥብ ጥሎለታል። ይሄን የ7 ነጥብ ልዩነት አስጠብቀህ ለመጓዝ ከዚህ በኋላ በሚኖሩት እያንዳንዱ ጨዋታዎች ላይ ቀደምም ስለው እንደነበረው እንደ ዋንጫ ጨዋታ በመቁጠር ከእያንዳንዱ ጨዋታዎች ማክሲማም ነጥቦችን ይዘህ ለመውጣት ማሰብ ሊኖርብህ ይችላል። በብዙ መልኩ ምናልባት ይሄኛው ሲዝን ባለፈውም እንዳልነው ገፍተህ ሄደ ምናልባት ዋንጫ ሳታሸንፍ ብትቀር ያን ያክል የሚያስከፋ ሲዝን ላይሆን ይችላል። ምክንያቱም በእነ ኤዱ እቅድ መሰረት ይሄኛው ሲዝን ምናልባት የቶፕ 4 ፊኒሽ ወይም የዩኤፋ ቻምፒየንስ ሊግ ቦታን ይዘው ማጠናቀቅ ነው የቡድኑ እቅድ። ካለፉት አመታት ጀምሮ እንግዲህ ቡድኑ እየተገነባበት ባለው ሂደት ከቀጠለና በቀጣዩም የክረምት የዝውውር መስኮት ይሄንን ቡድን አንድ ደረጃ ከፍ ማድረግ የሚችሉ በጥራት ደረጃቸው የላቁ ተጫዋቾች አሁን አርሰናል በስፋት ስሙ ከሙድሪክ ጋር እየተያዘ ነው የሚገኘው። እንግዲህ ሙድሪክ የአርሰናል የረጅም ጊዜ እቅድ አካል እንደሆነ እየተነገረ ነው የሚገኘው። ባለፈው የክረምት የዝውውር መስኮት ጀምሮ አርሰናል ሌላ የማጥቃት ባህሪ ያለው በግራም በቀኝም መስመር ላሉት አሁን ቅድም ላልናቸው ለነ ማርቲኔሊና ለሳካ ተገዳዳሪ የሚሆን ተጫዋች የማምጣት ፍላጎት ነበራቸው። በክረምቱ ከራፊኛ ጋር በሰፊው ስማቸው ተያይዞ ብዙ ጥረቶች ከተደረጉ በኋላ ተጫዋቹ ወደ ባርሰሎና ማምራቱን ተከትለው ማርኪኒዮስን ብቻ አስፈርመው ከዛ ፋቢዮ ቬራን ጨምረው የጨረሱትና አሁንም ሙድሪክ የቡድኑ የረጅም ጊዜ እቅድ አካል ተደርጎ ነው የሚታሰበው። ዝውውሩ የሚሳካ ከሆነ እርግጥ በጣም ከፍተኛ ዋጋ ነው እየተጠየቀበት የሚገኘው። አርሰናል በመጀመሪያው ኦፈር 57 ሚሊዮን ፓውንድ አቅርቦ ሻክታር ያንን ኦፈር ሪጀክት አድርገዋል። ሻክታሮች ይሄንን ተጫዋች እንግዲህ እንደ ትልቅ አሴት ነው የሚመለከቱት። ወደ 88 ሚሊዮን ፓውንድ ያወጣልናል የሚል ሐሳቤ ነው በእነሱ በኩል ያለውና አርሰናል ገፍቶ እንግዲህ ኤዱ ከመጣ በኋላ ብዙ ዝውውሮች ተፈጽመዋል። ምናልባት በትልቅነቱ የሚነሳው የኒኮላ ፔፔ ኤዱ ብዙ ባልተረጋጋበት ወደ ስራው በመጣበት 2019 ክረምት ላይ ተፈጸመው የኒኮላስ ፔፔን ዝውውር በ72 ሚሊዮን ፓውንድ ከሊል ካመጡት በኋላ እሱ ብቻ ነው ፍሎፕ የሆነባቸው። እንደውም አንድ ቁጥር እየተመለከትኩኝ ከዚህ ጨዋታ በፊት አርሰናል ከ2019 ጀምሮ 20 ሚሊዮን ፓውንድ እና ከዛ በላይ ካወጣባቸው ዝውውሮች ውስጥ አብዛኞቹ ስኬታማ ናቸው ብለን ማንሳት እንችላለን። ቤን ዋይት 50 ሚሊዮን ወጥቶበት ፓርቴ ወደ 45.4 ሚሊዮን ፓውንድ ወጥቶበታል። ከዛ ባለፈ ዝቅተኛው የሚባለው እስከ ማጋሌስ 23 ሚሊዮን ፓውንድ እስከወጣበት ዝውውር ድረስ የፈጸማቸው አብዛኞቹ ዝውውሮች ኤዱ ከመጣ በኋላ
ቡድኑን እዚህ ድረስ አስጉዘውታል ብለን ማንሳት እንችላለን። አብዛኞቹ ተጫዋቾች መጥተው ወደ መጀመሪያ 11 ተሰላፊነት ነው የጀመሩት። ከዛም መጥተው ቡድኑን በብዙ መልኩ አሻሽለው እዚህ ደረጃ አድርሰውታል። አሁንም የሙድሪክ ዝውውር የሚሳካ ከሆነ የቡድኑ ሪከርድ ፈራሚ ነው ሊሆን ይችላል ብለን የምንጠብቀውና የረጅም ጊዜ እቅዱ አካል እንደሚሆን ተስፋ እናደርጋለን። ከዛ ባለፈ ቀደም የካራገርን አንድ ሀሳብ እያነሳው ነበረ። ካራገር በጽሁፉ ላይ የሚያነሳው ሀሳብ ከዚህ ቀደም ምናልባት 2016 ላይ ይዞት ማውሪሲዮ ፖቼቲኖ ይዞት የነበረው ስፐርስ ቡድን እንዲሁም 2012 ላይ በሃሪ ሬድናፕ ይመራ የነበረው ስፐርስ በዚህ የውድድር ምዕራፍ ላይ ሊጉን ይመራ ነበር በሁለቱም አጋጣሚዎች። ነገር ግን ዳንኤል ሌቪ ስለቀጣይ ስለ ረጅም ጊዜ እቅድ በማሰብ ብቻ ቡድኑ በጥር የዝውውር መስኮት መጠናከር ሲገባው ስለ ሎንግ ተርም ፕላን ብቻ በማሰብ ቡድኑን በሚፈልገው ልክ በሁለቱም መስኮቶች 2012 ጥር ላይ እንዲሁም 2016 ጥር ላይ ቡድኑን በሚገባ መደገፍ ባለመቻላቸው አመቱ ሲጠናቀቅ ቡድኑ ሻምፒዮን መሆን ሳይችል ቀርቷልና በቶተናም የእግር ኳስ ክለብ ታሪክ ውስጥ በትልቅነት የሚነሳው የ2012 እና የ2016 ቡድኖች በብዙዎች ዘንድ ዋንጫ መብላት ይገባቸዋል የሚል ሐሳብ ይነሳ ነበር። ነገር ግን ዳንኤል ሌቪ አሁን ልክ እንዳልኩት አርሰናል ለሎንግ ተርም ፕሮጀክት ብቻ በማሰብ በስፋት አሁን ስሙ ከሙድሪክ ጋር ነው እየተያዘ የሚገኘው። ቡድኑ ግን ምናልባት ጃንዋሪ ላይ ጥራት ያላቸውን ተጫዋቾች የማግኘት እድል ጠባብ ቢሆንም ሌሎች ቦታዎች ላይም ይሄን ያገኘውን ከረጅም ጊዜ በኋላ የተገኘውን የሻምፒዮንነት ፉክክር ውስጥ በዚህ ደረጃ ነፍስ ዘርቶ እየተፎካከረ የሚገኘው ቡድን ለማጠናከር ዝውውሮች ያስፈልጋሉ። ካራገር እንዳለው እንደ ዳንኤል ሌቪ እና ኤዱ ክሮንኬ ስፖርት ኢንተርቴይንመንት የተሰኘው ተቋም አርቴታን ባክ ማድረግ ካልቻለ ግን አርሰናል ከዘመናት በኋላ ያገኘውን እድል እንዳያጣም ስጋት አለ። በተቃራኒው ሳይድ አሁን ቅድም ካነሳናቸው አዎንታዊ ነገሮች ባለፈና አርሰናል ከሎንግ ተርም ፕላን ባለፈ አሁንም የጃንዋሪ የዝውውር መስኮት የሚፈቅድ ከሆነ ሌሎች ቦታዎች ላይ መጠናከር ያለበት ቦታዎች ላይ እድሉን ካገኘ ማስፈረም ይኖርበታል። አርቴታ ይሄን ሀሳብ የሚያጠናክር ሀሳብ ሰጥቷል ከሰሞኑ። ጃንዋሪ የዝውውር መስኮት ላይ በንቃት ነው የምንሳተፈው፣ ቡድናችንን ሊያሻሽሉ የሚችሉ ተጫዋቾች እስከተገኙ ድረስ ገንዘብ ከማውጣት ወደ ኋላ አንልም የሚል ሀሳብ ሰጥቷልና አሁንም አርሰናል እነዛን ነገሮች ማሻሻል ከቻለ አሁንም ያለውን ነገር ይሄን የማሸነፍ ስነ ልቦና ማስቀጠል ከቻለ አመቱ ሲጠናቀቅ አንገቱን ከፍ አድርጎ የሚያጠናቅቅበት የውድድር ዘመን እንደሚሆን ምንም አያጠያይቅም። ሻምፒዮን ሆነም አልሆነም የዘንድሮው የውድድር ዘመን ለአርሰናል የተለየ ስለመሆኑ ግን አሁን ላይ ሆኖ በእርግጠኝነት መናገር ይቻላል። አዎ መለየቱን አሁን እንደውም ስነ ልቦና መለየት የተለየ ነገር ስናነሳ የአርሰን ቬንገርን ከ4 አመት ከግማሽ በኋላ ወደ ኤምሬትስ መመለስ በትልቅ ደረጃ መታየት አለበት ብዬ አስባለሁ። ሳይነሳ መታለፍ የለበትም። ምክንያቱም ይሄ ፖለቲካውን እንቶ ከአንዳንድ አስተዳደር ሰራተኞች ጋር ጥሩ ነገር አልነበራችሁ የሚባሉ ነገር አለ። ለዛ ነው ኮምፕሊትሊ የራቁት የሚባሉ ወሬዎች አሉ። ግን ከዛ መልስ ይህንን 4 አመት ከግማሽ ጠብቀው ልክ ሲመጡ ቡካዮ ሳካ ለመጀመሪያ ጊዜ አግኝቷቸው አያውቅም። ፎቶ ለመነሳት እንዴት ኤክሳይትድ ሆኖ እንደነበረ ራሳቸው አርሰን ቬንገር ደግሞ ሲመለሱ ቡድኑ ላይ ጫና እንዳያሳድሩ የሚል ነገር ይፈራ ነበር። ግን ምን ያህል እሳቸውም በቡድኑ እንደሚተማመኑና በአርቴታ ፕሮግረስ ምን ያህል እርግጠኛ እየሆኑ እንደመጡ የሚያሳይ ምልክቶች ነው እየታየ ያለው። ቡድኑ በደንብ እያደገ ነው። እንደውም እረፍት 1-0 እየተመራ ሲወጡ ይሄ ነገር መጣ እንደ ይሄ ሞንኪ ኦን ዘ ባክ የሚሉት ፈረንጆች የከርሱ ነገር መጣ እንደ ብለው እያሰቡ ነበር። ከረፍት በኋላ ግን አርሰናል በጥቂት ደቂቃዎች ልዩነት 2-1 መምራት ሲጀምሩ ሰከንዶች አልቆዩም። ደጋፊዎቹ አርሰን ቬንገር የኛ አንድ አባል ኖት፣ በቃ አልተለዩም፣ በቃ ሁሉ ጊዜም ከኛ ጋር ኖት የሚለውን መዝሙር መዘመር ሲጀምር የስታዲየሙ ድባብ በተጫዋቾቹ ላይ የነበረው መንፈስ እጅግ የተለየ ነበር። በጣም ብዙ ተጫዋቾች ከጨዋታው በኋላ እየሄዱ ከአርሰን ቬንገር ጋር ፎቶ ሲነሱ ነበር። ይሄ እግር ኳስ አሁን በፊት 4 ነገር ብቻ ነበር ይባላል። ከዛ ይሄ ሴት ፒስ ሳይጨመር ልክ ይሄ የመከላከል ኦርጋናይዜሽን፣ የማጥቃት ኦርጋናይዜሽን፣ የመከላከል ትራንዚሽን፣ የማጥቃት ትራንዚሽን፣ ከዛ ሴት ፒስ ይባላል። ይሄ ሜንታሊቲ፣ ሞቲቬሽን፣ ይሄ በጣም በራስ መተማመን እጅግ በቃ ትንሿ ማርጅን 20ንም የእንግሊዝ ክለቦች እየለየቻለች ብዬ ማስበው በሂደት የሚመጡት እንደዚህ አይነት የመነቃቃት መንፈስ ነውና አርሰን ቬንገር እንደሚያምኑባቸው መናገር ጀምሯል። ልጆቹም በራሳቸው ማመን ጀምሯል። ደጋፊው በራሱ ማመን ጀምሯል። አርቴታም እያመነ ነው። በአንዳንድ አስተያየቶቹ እንዲህ ወሰነ ላለመባል በሚመስል መልኩ ነው እንጂ
አሁን በዚህ ሌቭል አርሰናል በጣም ጥሩ ላይ ነው የሚገኘውና ይሄን ማስቀጠል ብቻ ነው የቀረው። አዎ ምናልባት በትልቅነት የሚነሳው ሌላው ሐሳብ ይሄ ቡድን ባለፉት ጊዜያት ብዙ ውጤታማ ስለመሆኑ ስናነሳ በትልቁ የምናነሳቸው የዚንቼንኮና የጋብሪኤል ጄሱስ ዝውውር ስለመሆናቸው ደጋግመን እያነሳን ነው የምንገኘው። አሁን ግን ቡድኑ እንግዲህ ለመጀመሪያ ሁለት ጨዋታዎች እንግዲህ ጋብሪኤል ጄሱስ ኦልሞስት 14ቱም ጨዋታዎች ተሰልፎ ነበር። 15ኛውና 16ኛው ጨዋታ ላይ አልነበረም። እሱን ተክቶ የገባው ኤዲ ንኬቲያ ግን ለዛ ቻሌንጅ ዝግጁ ስለመሆኑ በሁለቱም ጨዋታዎች በደንብ እያስመለከተን ነው የምንገኘው። በጨዋታ ባህሪ ቅድም እንዳልኩት ከራሱም ኢንተርቪው ላይ እንደገለጸው የተለያየ አይነት የጨዋታ ካራክተሪስቲክስ ያላቸው ተጫዋቾች እንደሆኑ እየተመለከትን ነው የምንገኘው። ነገር ግን ያ ጋብሪኤል ጄሱስ የሚሰጠውን ነገር በተወሰነ መልኩ ንኬቲያም አዳፕት አድርጎ ያንን ነገር ለመስጠት ጥረት እያደረገ ነው እየተመለከት ነው የምንገኘው። አብይም ቅድም ሲያነሳው እንደነበረው ኤዲ ንኬቲያ ጎሎችን ለመጨረስ የተፈጠረ ተጫዋች እንደሆነ ከዚህ በፊት በደንብ እየተመለከትን ነው የምንገኘው። በተለይ በእንግሊዝ ከ21 ዓመት ብሔራዊ ቡድን ውስጥ የምንጊዜም የእንግሊዝ ከ21 ዓመት በታች ብሔራዊ ቡድን ከፍተኛ ግብ አስቆጣሪ ነው። ከዛ ባለፈ አርሰናልም የጨዋታ እድሎችን ባገኘ ጊዜ በተለይ ይሄ ዋን ታች ፊኒሾች አደገኛ ቦታዎች ላይ በመገኘት በአንድ ንክኪ ኳሶችን በመጨረስ እጅግ የተካነ ተጫዋች ስለመሆኑ የምናስታውሰው ነውና ከዛ ባለፈ ግን ይሄ ጄሱስ የሚሰጣቸውን ነገሮችም ወደ ጨዋታው ለመጨመር ጥረት እያደረገ እንደነበረ ባለፈው በዌስትሃም ጨዋታ ዛሬም በብራይተኑ ጨዋታ እየተመለከትን ነው የምንገኘው። የአንድ የጄሱስ ትልቁ ጥቅም የሚባለው ሆሪዞንታሊ ቨርቲካሊ ማጥቃቱ ሙቭመንት እንዲኖረው ሳጥን ውስጥ ብቻ ተገኝቶ እንቅስቃሴዎችን ከመጨረስ ባለፈ ተስቦ እንቅስቃሴ ላይ መሳተፍ ወደ ጎን እየወጡ የተጋጣሚ ተከላካዮችን ማኒፑሌት በማድረግ ረገድ ድንቅ ስለመሆኑ እየተመለከትን ነው የምንገኘው። ነገር ግን አሁንም ኤዲ ንኬቲያ በዛ ረገድ የተሻሻለባቸውን የጨዋታ ጊዜያት እያሳለፈ ነው የሚገኘው። ባለፈው በተለይ በዌስትሃሙ ጨዋታ ላይ እየተመለከት ነው እንደነበረው በአብዛኛው የጨዋታ ሂደቶች ከሳካና ከማርቲኔሊ ጀርባ ይበልጥ ድሮፕ አድርጎ እንቅስቃሴዎች ላይ ሲሳተፍ እንመለከታለን። ከዛ ባለፈ ደግሞ ሳጥን ውስጥም ተገኝቶ እንቅስቃሴዎችን ለመጨረስ እያደረገ ያለው ሂደት አስደናቂ ነው። ቢልድ አፕ ላይ ለመሳተፍ ጥረቶችን ያደርጋል። ከዛ ባለፈ አርቴታም እንዳደነቀው በጄሱስ ደረጃ እንግዲህ ጄሱስን ፔፕ ሲገልጸው ፕሬስ ለማድረግ የተፈጠረ እጅግ አስደናቂ አጥቂ ስለመሆኑ ይገልጻል። በተመሳሳይ ኤዲ ንኬቲያ ደግሞ ሞመንቶችን እያየ ፕሬስ የሚያደርግበት ኢንቴንሲቲው ሩጫዎቹ በጣም አስገራሚ ናቸውና ጄሱስን በብዙ መልኩ ሊያጣው ይችላል ተብሎ አርሰናል በተጠበቀበት ጊዜ በእነዚህ ሁለት ጨዋታዎች ኤዲ ንኬቲያ ያንን ቻሌንጅ ለመወጣት ያሳየው ዝግጁነት በዛም ሁለት ግቦችን ያስቆጠረበትን ሂደት ከተመለከትን አርሰናል ብዙዎቻችን ከጄሱስ መጎዳት በኋላ ይሄ ቡድን ሊቸገር ይችላል ብለን ሰግተን ነበር። ነገር ግን አሁን ላይ ያለው ፕሮግረስ ተስፋ የሚሰጥ ኢቨን አምና 37 ጨዋታዎችን ቡካዮ ሳካ የጀመረበትን አሁን ደግሞ በጃንዋሪ ዝውውር ደግሞ ሚካኤሎ ሞድሪክ ዝውውሩ ማይሳካ ከሆነ ወይ ማርቲኔሊ ወይ ቡካዮ ሳካ ማረፍ ባለባቸው ወይ ጉዳት ቢያጋጥማቸው ወይ የሆነ ነገር ቢገጥማቸው ጋብሪኤል ጄሱስም ከክንፍ አስነስተ ኤዲ ንኬቲያን በ9 ቁጥርነት ማሰለፍ ይሄን ዋጋ የሚያስከፍል ነገር እንዳልሆነ በዚህ እንቅስቃሴዎቹ ስለተመለከተ አርሰናል እንደ ስኳድ ዴብዝ ጭማሪ በደንብ ማየት ያለበት አይነት ድንቅ አጥቂ ነው እያገኛሉ። እጅግ በጣም አስደናቂው የ18ኛው ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ አሜክስ ላይ ብራይተን ኤንድ ሆቭ አልቢዮን ከአርሰናል ሳቢሶቹ ከመድፈኞቹ ያደረጉትን ጨዋታ እንዲህ በሚመስል መልኩ ፕሬዠር ማሳደር ካልቻልክ በረጅም ኳስ እንደዚህ ቢፈልጉትን ማድረግ እንደሚችሉ በተደጋጋሚ እየተመለከትን ነው የምንገኘውና አይዘር እንደ ቡድን ሸሽተ መከላከል ይኖርባል አይ ደግሞ በሚድ ብሎክ ወይም በሃይ ላይን የምትጫወት ከሆነ ደግሞ ኳስ የያዘው ሰው ላይ ፕሬዠሮች ያስፈልጋሉና በቀላሉ ኳሱ ተጣለ የሳሊባ ስህተት ቢኖረው ግቡ ተቆጥሯልና አሁንም ጨዋታው ገና ነው። ኦልሞስት 13 ደቂቃዎች ይቀራሉ። ስለዚህ አርሰናል አሁንም ከኳስ ውጪ ወደ ቀደመው አክቲቭ ወደ ሆነው ማይንድሴታቸው መመለስ ካልቻሉ አሁንም አደጋዎች ሊኖሩ ይችላሉ። 13 ደቂቃ ብቻ እኮ አይደለም ዴቭ ከዓለም ዋንጫ ፕሪሚየር ሊጉም እኮ ልክ እንደ ዘንድሮ የዓለም ዋንጫ ወደ 11 ደቂቃዎች ቅድም ሲል ሲቲ ከኤቨርተን ባደረጉት ጨዋታ 11 ደቂቃ ነው የተጨመረው። ከዓለም ዋንጫ ፕሪሚየር ሊጉም ልክ እንደ ዓለም ዋንጫው እየተጓዘ ነው የሚገኘው። ምናልባት በቀሪ እኮ ከ20 ምናምን ደቂቃ በላይ ሊኖር ይችላል አይታወቅም። 4-2 ነው ጨዋታው። ብራይተን ከአርሰናል ነው። እዚህም እዛም በጎል ሙከራ የታጀበ ጨዋታ ነው። ብራይተኖች ሊያገግሙ ይችላሉ። በእርግጥ አርሰናልም ተጨማሪ ግብ አስቆጥሮ ምናልባት እፎይ ሊል ይችል ይሆናል። አብረን እንመለከተዋለን። በረዥሙ ራምዜል በረዥሙ መታው ኳስ ኤዲ ንኬቲያ አልደረሰባትም። እንደገና ሳካ እንደገና ወጣ ኳስ ምናልባት ግን ሚኬል አርቴታ የቶማስ ፓርቴን ቀይሮ ማስወጣት
ዋጋ ያስከፍሎ ይሆን ወይ በመከላከሉ አብረን እንመለከተዋለን። በብራይተን በኩል ግን ሌቪ ኮልዌል እጅግ አስደናቂ ብቃቱን ነው ዛሬ ያስመለከተ የሚገኘው። በጣም አግሬሲቭ ነው። ከመስመሩ ለቆ እየወጣ ኳስ የያዘውን ሰው ትራክ እያደረገ የሚቀበለውን ሰው ተከትሎ እየወጣ በአግሬሲቭሊ ፕሬሸር ያሳድራል ተጋጣሚ ተጫዋች ላይና ይሄ ተጫዋች የቼልሲ ንብረት እንደሆነ ይታወቃል። በውሰት ነው እንግዲህ እዚህ እየተጫወተ የሚገኘው። ኩኩሪያን ለማግኘት ሲሉ በግድ ነው ያዋሷቸው። እና ምናልባት ቼልሲ አሁን ከዚህ ቀደም እንግዲህ እናስታውሳለን ፊካዮ ቶሞሪ ለኤሲ ሚላን ከሸጠ በኋላ እንግዲህ ከ60 እና 70 ሚሊዮን ፓውንድ በላይ ወጪ አውጥቶ እነ ፎፋናን ሌሎች የማል ተከላካዮችን ለማስፈረም እንዴት ገበያው እንደወጣና ምን ያክል የራሱን የአካዳሚ ውጤት ተጫዋች መጠቀም ባለመቻሉ ለውጪ እንደተዳረገ ተመልክተናልና አሁንም ቼልሲ በግራ ማል ተከላካይነት መጫወት የሚችል ምናልባት ከግቫርዲዮል ጋር ስሙ እየተያዘ ነው የሚገኘው። ምናልባት እንደነዚህ አይነት እንደነ ሌቪ ኮልዌልን ፕሮዶጄ ናቸው። በቀጣይ ጊዜ ሰጣቸው ይበልጥ እየተላመዱ ሲመጡ ቡድኑ መጥቀም የሚችሉ ተጫዋቾች ናቸው። ቀጥታ መተው ምናልባት ፈርስት ቲም ስታርተር ላይ ሆኑ ይችላሉና የነ ግቫርዲዮል መፈረም እንደነ ሌቪ ኮልዌል ያሉ ተጫዋቾችን ከቡድኑ ገፍቶ የሚያስወጣ ነው የሚሆነውና አሁን እያሳየው ካለው ብቃት አንፃር ምናልባት ቼልሲዎች እነ ቶድ ቦሊ ኢካቢም ቢሆን ውሳኔያቸውን በደንብ ማጤን ይኖርባቸዋል። በቀይ መስመር ላይ እንመለሳለን። እንደምንም አውጣው ፓንች አድርጎ አውጣው ራምዜል መልሶ አስደናቂ ኳስ ነው። እንደገና መለሰ ዛራሜቶ በቀይ መስመር ላይ እሱ ያሻማው ኳስ አልወጣም። ሚቶማ በግራ መስመር ላይ ሳቢሶቹ እየታገሉ ነው ሶስተኛ ግብ ለማስቆጠር ስቱፒኒያን ሻማ አውጡት። እንደገና አልወጣም ጋብሪኤል ማርቲኔሊ ተዘናጋ። መልሶ ሳሪያሚንቶ አታሎ ለማለት የማዘመት ዳይቭ ነው። ሳሪያሚንቶ ቢጫ ካርድ ተመለከተ። 81ኛው ደቂቃ ላይ ደርሰናል። አሜክስ ላይ ብራይተን በሜዳው በአርሰናል 4-2 እየተመራ ነው። ጨዋታው አሁንም ያለቀ አይመስልም። ምንም እንኳን መድፈኞቹ 4-2 እየመሩ ቢሆንም እጅግ በጣም አስቸጋሪ ነው ለመድፈኞቹም ለብራይት ለሁለቱም ወሳኝ ጨዋታ ነው። ውድ አድማጭ ተመልካቾቻችን የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ የዚህ ጨዋታ የክብር አጋር ሆኖ አመቱን ሙሉ ወደ እናንተ ያደረሰ ስለሆነ እጅግ በጣም እናመሰግናለን። በሞዛይክ ስፖርት የዩቲዩብ ቻናላችን ደግሞ በመላው ዓለም በጥራት እየተደመጠን ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳዘነጉ። በነገራችን ላይ ሚዲያ ካፕ ከቀናት በኋላ ይጀመራል። ጥር 6 እጅግ በጣም በተዋበው በወዳጅነት ፓርክ ነው የዘንድሮ የሚዲያ ካፕ የሚጀመረው። የወዳጅነት ጨዋታ አድርገናል። ዴቭን በግብ ጠባቂነት፣ አብይን በክንፍ አጥቂነት ሞክረን ተመልክተናቸዋል። ጥሩ ናቸው። አሎኑ ሚል ይመስላል። በጣም የተጠናከረ ስኳር ነው ሞዛይክ ስፖርት በዘንድሮ ሚዲያ ካፕ እየመጣ የሚገኘው ከዋልታ ጋር ባደረግነው ጨዋታ ቀለል አድርገን ባቻ ውጤት አጠናቀናል። ቀጣይ ደግሞ አንድ የወዳጅነት ጨዋታ አድርገን ጥር 6 በሚጀመረው የ12ኛው ሚዲያ ካፕ ሞዛይክ ስፖርት የሚያደርጋቸውን ሙሉ ጨዋታዎች በሞዛይክ ስፖርት የዩቲዩብ ቻናል በቀጥታ ስርጭት ወደ እናንተ ለማድረስ እየተዘጋጀን ነው የምንገኘው። ስለዚህ በየትኛውም ሰዓት የሚደረጉ የሞዛይክ ስፖርት ጨዋታዎችን በዩቲዩብ ቻናላችን በቀጥታ ወደ እናንተ ለማድረስ ጥረት እያደረግን እንገኛለን። ስለዚህ ላይክ፣ ሼር እንዲሁ ሰብስክራይብ ማድረግ እንዳዘነጉ። ታሪክ ላብቴ በቀይ መስመር ላይ አውጡት። እንደምንም ሞቱበት መድፈኞቹ አውጡት። እንደምንም አውጡት። መልሶ እንደገና እየታገሉ ነው። ጥፋት አይደለም አሉ ጋብሪኤል ማርቲኔሊ ተረጋግቶ ለግብ ጠባቂው አሮን ራምዜል ሰጥቶታል። አስደናቂ ኳስ ነበረ ግን መልሶ ተነጠቀ። ቡካዮ ሳካ ጥፋት ነው አይደለም። ከዚህ የተሻለ ምን አይነት ጥፋት ሊሰራ ይችላል? አርቢትሩ አንቶኒ ቴይለር ጨዋታውን ደብዛው እንዳይጠፋ እንደ ሙቀቱ እንደጋለ እንዲቀጥል ነው የፈለጉ ይመስሉ። ግን ጥፋት ግልጽ ጥፋት ነበረ። ስቱፒኒያን ቡካዮ ሳካ ላይ ሰራው ጥፋት። ሚቶማ በግራ መስመር ላይ ነጠቀው። ቡካዮ ሳካ ውስጥ የገባ ይመስላል። መልሶ እንደገና ሌቪ ኮልዌል ኳሷን እየገፋ ነው የሚገኘው በቀይ መስመር ላይ መልሶ ለታሪክ ላምቴ። አሁን ሳቢሶቹ አራስ ነብር ሆነዋል። መልሶ እንደገና አስደናቂ ኳስ ነው። አሻማ ወጣ ኳስ እንደምንም አወጡት። መልሶ እንደገና ከባድ ጫናን እየተቋቋሙ ነው ወይ አርሰናሎች? መድፈኞቹ እስካሁን ባለው እየተቋቋሙ ነው። ግን በጣም አስፈሪ ይመስላል። ወደ 4-3
ተመሪነት ከቀየሩ ሳቢሶቹ ያልጋ ጫፍ ላይ እንደመተኛት ነውና ቀሪ ደቂቃዎች እጅግ በጣም አስቸጋሪ ይሆናሉ። 84ኛው ደቂቃ ላይ ደርሰናል። አሜክስ ላይ ብራይተን በአርሰናል 4-2 እየተመራ ነው። ውድ አድማጭ ተመልካቾቻችን መልሶ ሚቶማ ፓስካል ግሮስ ለስቱፒኒያን ፐርቪዝ ስቱፒኒያን መልሶ ለሚቶማ ወደኋላ መለሰ ኳስን ኮሊዝ ለጆይ መልሶ ልጅጋታሎ ለማ ኤዲኒኪቲያ መልሶ ተነጠቀ በግራ መስመር ላይ መልሶ እንደገና አወጡት እንደምንም ምን አይነት አስጨናቂ ጨዋታ ነው! ምን አይነት አስጨናቂ ጨዋታ ነው! ሚቶማ በግራ መስመር ላይ መለሰ እንደገና ፈርጉሰን መልሶ ለፐርቪዝ ስቱፒኒያን ሻማ ኳስ የማዘምት ግራንድ ዣካ በግንባር ገጭቶ ወጣው። 85ኛው ደቂቃ ላይ ደርሰናል። ጋብሪኤል ማጋሌሽ ምን አይነት ስሜት ነው! ተጫዋቾቹን እያነሳሳ ነው፣ እየጮኸ ነው፣ እያገሳ ነው እንዳንበሳ። ግን ይህንን ውጤት አስጠብቆ ይወጡ ይሆን ወይ አርሰናሎች መርፈኞቹ? አብረን እንመለከተዋለን። ቀሪ 5 ደቂቃዎች አሉ። የአርቢትሩ አንቶኒ ቴይለር ጭማሪ ሰዓትን ሳያካትት ነው 5 ደቂቃው። የማዘምቱን ግብ ጠባቂው ራምዜ ተቆጣጠረ። ራምዜ ተቆጣጠረ። በጣም ከባድ ጨዋታ ነው። ከኒውካስል ጨዋታ በፊት የኒውካስል ታሪክ ከተደገመ በጣም ነው ከባድ የሚሆንባቸው። ያ 4 አቻ ያለቀው ያው የቲዮቲ ነፍሱን ይማረውና የሱ ጨዋታ ማንንም አይረሳውም እና ግለቱ እንደዛ ነው የሚመስለው። አሁን ግን አርሰናሎች በደም ኮፕ እያረጉ እየተቋቋሙ ነው የብራይተንን ጫናው። እጅግ በጣም 86 ደቂቃ ላይ ደርሰናል። አሁንም መድፈኞቹ 4-2 እየመሩ ነው የሚገኙት። እጅግ በጣም ከባድ ጨዋታ ነው። የመጨረሻዎቹ ደቂቃዎች ለአርሰናል ፈታኝ። መለሰ ስቱፒኒያን ከቶሚያሱ ጋር ወጣ ኳስ የመልስ ወር አግኝተዋል ሳቢሶቹ። ሮብ ሆልዲንግ ሊገባ ነው። አሁን መድፈኞቹ የመከላከል አደረጃጀታቸውን የበለጠ ጠንካራ ለማድረግ ሴንተር ባኩ ሮብ ሆልዲንግ ወደ ሜዳ ሊገባ ነው። ምንድነው ሚኬል አርቴታ ከረጃሪ ጂሌት ጋር የሆልዲንግ የጸጉር ስታይል በእነዚህ አመታት ያሳየው ለጥ እጅግ አስገራሚ ነው። ከጥቂት አመታት በፊት እናስታውሳለን ጸጉሩ ገባ ብሎ በተወሰነ መልኩ ወደ የመከፋፈት አይነት አዝማሚያ ያሳይቶ ነበር። አሁን ላይ ግን ማጆዲ ጋር ነው የሚወጣው። ዝንፍልፍል ብሏል የሆልዲንግ ጸጉርና አስገራሚ ነው። ሮብ ሆልዲንግ ወደ ሜዳ እየገባ ነው። አንበሉ ማርቲን ኦዴጋር ከሜዳ ወጥቷል። ኮልዊል መለሰ ኳሱ ለሉዊስ ደንክ ከግብ ጠባቂው ሮበርት ሳንቼዝ ውጭ ሁሉም የሳቢሶቹ ተጫዋቾች በአርሰናል የግብ ሜዳ ላይ ነው የሚገኙት። ሚቶማ በግራ መስመር ላይ አታሎ አለፈ። ጥፋት ተሰራበት በቡካዮ ሳካ። ቢጫ ካርድ አለበት፣ መጠንቀቅ አለበት። ቡካዮ ሳካ ቢጫ ካርድ አለበት። በግራ መስመር የማዕዘን ምት አካባቢ ቅጣት ምት አግኝተዋል ሳቢሶቹ። ፓስካል ግሮስ ቅጣት ምቱን ሊመታ ነው። ጃፓናዊ ሚቶማ ሁለተኛው 45 ክፍለ ጊዜ ከተኛበት የነቃ ነው ይመስለው። ከተኛበት የነቃ ነው ይመስለው። የመጀመሪያው 45 ክፍለ ጊዜ ብዙም የጎላ እንቅስቃሴ ሲያደርግ አልተመለከትነው። ፓስካል ግሮስ የቅጣት ምቱን ሊመታ ነው። በግራ መስመር የማዕዘን ምት አካባቢ ነው። 88ኛው ደቂቃ ደርሰናል። አሁንም መድፈኞቹ 4-2 እየመሩ ነው የሚገኙት። ግሮስ አሻማ ወጣ ኳስ ኤዲኒኪቲ ያወጣው እንደገና እንደምንም የማዕዘን ምት ከሞናዳ ነው። ቡካዮ ሳካ ነው የመልሱ ወራው መለሰ። ሚቶማ ለቀቀው አስቆጠረው። ምን አይነት ታምር ሊፈጠር ነው! ሚኬል አርቴታ ተረጋጓላቸው። ግን እንዴት ሊረጋጉ ይችላሉ? ጨዋታው ወደ 4-3 ተሸጋገረ። ውድ አድማጭ ተመልካቾቻችን አስጨናቂው ጨዋታ ወደ 4-3 ተሸጋገረ። ገና 2 ደቂቃ አለ። የፎርዝ ኦፊሻል ጃሪ ጂሌትን ጭማሪ ሳያካትት ነው። ይሄ ሚኬል አርቴታ
ምን አይነት ቅያሪ ያደረገው ዋጋ ያስከፍለው ይሆን አብረን እንመለከተዋለን። ዊሊያም ሳሊባ ግን ራሱን መጠየቅ መጀመር ያለበት ሰዓት ይመስለኛል። ባለፈው በዌስትሃም ጨዋታ ያቺን በቃ አላስፈላጊ የሚባል አይነት ታክል ስህተት ሆነ ፈጠረ። ቅድም ሙሉ በሙሉ ኳሱ በቫር እየታየ ነው። ምንድነው ምን ተፈጠረ በሚል ነው በእጅ ተነክቷል የሚል ኦፍሳይድ ነው። ኦፍሳይድ ሚቶማ ኳሱን ከመቀበሉ በፊት ኦፍሳይድ ነው። ግቡ ተሽሯል። ተሻረ አንተሻረም ተሽሯል። ኦፍሳይድ አለ አሳይቷል። ስክሪን ላይ አሳይቷል። ኦፍሳይድ ነው። የሚገርም ነው። ኦፍሳይድ ነው። አይደለም የፖልቴሪን ውሳኔ ተሻረ ጎሉ አርሰናሎች በስተመጨረሻም ቁና የሚያስተነፍስ ፎይታን ያገኙት እጅግ በጣም አስደናቂ ነው። ተሻረ ጎሉ ሮቤርቶ ዲ ዘርቢ ተፈገገ ያውፊቱ ጨፈገገ። ምክንያቱም ወደ 3-4 ተመሪነትኮ ተሸጋግሮ ነበር። 90 ደቂቃ ተጠናቆ ፎርዝ ኦፊሻሉ ዣር ጂሌት 6 ደቂቃ አስመልክተዋል። 6 ደቂቃ አስመልክተዋል ጨማሪ። ይሄኛው ጎል ጸድቆ ቢሆን በጣም አስጨናቂ 6 ደቂቃ እጅግ በጣም እንኳን ለነሱ ለኛ አስጨናቂ ሆነ ነበር። ስቱዲዮ ውስጥ እጅግ በጣም አስጨናቂ ጨዋታ ነው። ጎሉ ተሻረ። የቀኝ እግሩ እኮ ነው ወደ ኋላ ተስቦ የቀኝ እግሩ ነው ኦፍሳይድ ያስባለው ሚቶማን ለራሱ ሁለተኛውን ለብራይተን ሶስተኛውን ግብ አስቆጥሮ ነበር። ሚቶማ አመለጠው በድጋሚ ሌላ ኳስ ፓስካል ግሮስ የማዕዘን ምት ሚቶማ ግን የሀገር ልጅ የሚያውቅ አይመስልም። ቶሚያሱን ከጨዋታው ውጪ በጣም በብዙ ሁኔታዎች እያሰቃየው ነው። የማዕዘን ምቱን ፓስካል ግሮስ ሊመታ ነው። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ የዚህ ጨዋታ የክብር አጋር ነው። ከኛ ጋር እየዘለቀ ነው የሚገኘው። ሉዊስ ደል በግንባር ገጭቶ ነበር። ወጣ ኳስ። ጨዋታው በአርሰናል በመርፈኞቹ የመልስ ምት የሚቀጥል ነው የሚሆነው። 92ኛው ደቂቃ ላይ ደርሰናል። 4 ደቂቃዎች አሉ። አርሰናል በአዲሱ የፈረንጅ 7 ነጥቦችን በ7 ነጥብ ልዩነት ከተከታዩ ማንቸስተር ሲቲ ርቆ ለመጓዝ ነው የመጨረሻው ምዕራፍ ላይ ደርሷል። ሚኬል አርቴታ በርካቶች ገና ሲረከብ መንታ ሐሳብ ላይ ሲጓዙ ነበር፣ ጎዳና ላይ ሲጓዙ ነበር። አሁን ግን ከ190% በላይ የአርሰናል ደጋፊዎቹን ያሳመነ ይመስላል። ግን መረሳት የሌለበት ሁሌም እንደምናነሳው የእንግሊዝ ፕሪሚየር ሊግ ፍጹም ተለዋዋጭ የሆነ ባህሪ ያለው ሊግ ነው። ባለፈው ስለ ሊቨርፑል ስናነሳ ሊቨርፑል የዛሬ ዓመት በዚህ ጊዜ ጃንዋሪ ላይ ከመሪው በ15 ነጥብ ይርቅ ነበር። ውድድሩ ሲጠናቀቅ ግን በ1 ነጥብ ልዩነት ሁለተኛው ነው ያጠናቀቀው። ከዛ ፊት በነበሩ ዓመታት ላይ ማንቸስተር ሲቲ እንደዚሁ ራቅ ያለ በመሰለባቸው ሂደቶች በሁለተኛው ዙር ተስፈንጥረው ሄዶ ሊጉን ያሸነፈባቸውን አጋጣሚዎች እናስታውሳለንና አሁንም ያለው መንፈስ ያለው ያሸናፊነት ጉዞ አስደናቂ ሆኖ እንዳለ ሆኖ ይሄንን ማስቀጠል መቻል በእያንዳንዱ ጨዋታ እንደ ፍጻሜ እየተጫወት ነጥቦችን እየሰበሰብ መቀጠሉ ግን እጅግ ወሳኝ ነው የሚሆነው። በተወሰነ አጋጣሚ መንሸራተት ከጀመርክ ግን ከኋላ ያሉት ቡድኖች ማንቸስተር ሲቲ ዛሬ ነጥብ መጣሉን ብቻ ማየት የለብንም። ካለው የስብስብ ጥራት ካለው አጠቃላይ ከቡድኑ መዋቅር አንፃር ተመልሶ ጠንክሮ እንደሚመጣ ምንም ጥያቄ የለውም። እነ ሊቨርፑል ተንገዳግደው ቢሆን ነጥብ መሰብሰብ ጀምረዋልና አምና በዛ መልኩ 15 ነጥብ ዴፊሲትን ማጠብ የቻሉ ቡድኖች ከኋላ አሉና አሁንም እያንዳንዱን ጨዋታ እንደ ፍጻሜ እየወሰድክ ከእያንዳንዱ ጨዋታ ማክሲማም ነጥቦችን ይዘህ ስለመውጣት እያሰብክ መጫወት ይኖርባል። በጥቅሉ ስንመለከተው እንዳልከው ስለ ዋንጫ ማሰብ ብትጀምር እያንዳንዱ ጨዋታዎች ድምር ውጤት ነው ዋንጫ አሸናፊ የሚያደርጉና እያንዳንዱን ጨዋታ ላይ ያለህን ሰተህ ነጥቦች ይዘህ መውጣት ግዴታ ነው። ሌላ ኳስ እንደገና አልወጣም። ስቱፒኒያን መለሰ፣ ኳስ ወደኋላ መለሰ። አጠገቡ ቶሚያሱ ነበር። ሚቶማ ወደኋላ መለሰ፣ አቀዘቀዘው። በነገራችን ላይ ቀደም ሲል እያነሳን ነበረ ከዋልታ ጋር የወዳጅነት ጨዋታ አድርገን ብለን ነበረ። የአብይን ብቃት የዴቭን ብቃት መመልከት የምትፈልጉ ነገ የጨዋታውን ሙሉ ጨዋታውን በዩቲዩብ ቻናላችን ላይ ለቃለን። ውድ አድማጭ ተመልካቾቻችን በቀይ መስመር ላይ እንደገና አልወጣም ኳሱ መለሰ። ታሪክ ላፕቴ
ግብ ጠባቂው ራምስዴ ተቆጣጠረ። ከዋልታ ጋር የነበረን የወዳጅነት ጨዋታ በነገራችን ላይ በዛ ጨዋታ ባልደረባችን ሀብታሙ አበራ እጅግ በጣም ሜሲ የሚያስበልን ብቃት ያሳየበት በርካቶች የሱንም አስደናቂ እንቅስቃሴ የምትመለከቱበት ነው። ዴቭ ግብ ጠባቂ ነበረ። እንዴት ነው ግብ ጠባቂነቱ ላይ የሚለውንም እኔ ከምለው በላይ እናንተ ትመለከታላችሁ። 8.7 ሬቲንግ ይዤ ነው የጨረስኩት። ስለዚህ መጥፎ አልነበርኩም ብዬ ነው የማስበው። ኦፕታ ይሳሳታል እኮ። አይ ሁስኮርድ ነው አብይስ ክንፍ ላይ እንዴት ነበር የሚለውን ነገ በሞዛይክ ስፖርት የዩቲዩብ ቻናላችን ላይ ሙሉውን እንለቃለን። እንዳልንቹ ግን ሙሉውን በሚዲያ ካፑ ሞዛይክ ስፖርት የሚያደርገውን ጨዋታ በሞዛይክ ስፖርት የዩቲዩብ ቻናላችን ላይ በቀጥታ ወደ እናንተ ለማድረስ ከፍተኛ ዝግጅት እያደረግን እንገኛለን። ፐርፎርም ካላረግን ልታሳጡን ነው ማለት ነው። እዚህ መጥቶ አልታየም ብሎ መሰከስ የለም። ሀሳባችሁን የሞዛይክ ስፖርት አድማጮች እዛው ላይ ሀሳባችሁን ታጋሩናላችሁ። ዘንድሮ ዋንጫው እጅግ በጣም በከፍተኛ ሽልማትና እንዲሁ በርካታ ሚዲያዎች የሚሳተፉበት ነውና ታዲያ እኛም እየተዝናናን ወደ እናንተ እያንዳንዶች የሞዛይክ ስፖርት አባላት የሚያደርጉትን እንቅስቃሴ እየተመለከታችሁ መተንተን ብቻ ሳይሆን መጫወት ላይ እንዴት ናቸው የሚለውንም እንግዲህ ተፈርዶብኛል። ገና በወጣትነቴ በአሰልጣኝነቱ እንድቀጥል እንግዲህ ሙሉ ተፈርዶብኛል። እኔ በዛው ቀጥላለሁ። ግን አስቸጋሪ ሁኔታ ሲፈጠር አሰልጣኝም እንደ ተጫዋች ወደ ሜዳ ይገባል። ልገባ እችላለሁ። እንደገና አመለጣቸው፣ ብራይተኖች አመለጣቸው። የሽርፍራፊ ሴኮንዶች እድሜ ነው የሚቀረው። ብራይተን በሜዳው አሜክስ በአርሰናል 4-2 እየተመራ ነው። 4-2 እየተመራ ነው። አዎ አምበሉ ማርቲን ኦዴጋርድ ከመቀመጫው ተነስቷል። አብሮ ከተጫዋቾቹ ጋር ደስታውን ለመግለጽ የአርቢትሩን የአንቶኒ ቴይለር የፊሽካ ድምፅ በመጠባበቅ ላይ ይገኛል። 96 ደቂቃ ተጠናቋል። የአርቢትሩ የአንቶኒ ቴይለር የፊሽካ ድምፅ ነው የሚጠበቀው ጨዋታ